በዚህ ሳምንት መነጋገሪያ ተለቀቀ የተባለ አንድ ቪዲዮ አለ። ሰንሰለት ላይ የምትተውነውን ቲጂን ይመለከታል። ምንድነው የተፈጠረው? ግራ የሚያጋባ የተለያዩ ነገሮችን እየሰማን ነው። ከባለቤቷ አንደበት ግን እውነታውን ልናገኝ እንችላለን። ለዛም ነው ቲጂ ጋር ደወል አድርጌያለሁ። እንደምነሽ ቲጂ? እንደምነሽ ኩሻደና ነው። ሰላም ነው? ሰላም ነኝ፣ እግዚአብሔር ይመስገን። አለን። መቼም ያው መነጋገሪያ ነበርሽ። ብዙ ሰዎች ሼር ያደረጉት ቪዲዮ አለ። ስለዚህ ቪዲዮ ማወቅ ፈለኩና አድማጮቼም ጠየቁኝ። ምንድነው የተፈጠረው? ልታብራሪው ትችያለሽ? ስለ ቪዲዮ ንገሪኝ እስኪ። የዛለት ምሽት መጀመሪያ የት ነበራችሁ? እንዴት የተባለው ግለሰብ ቤት ውስጥ ገባሽ? በአጠቃላይ ያለውን ነገር እስኪ ካንቺ አንደበት ልስማው ቲጂ። እሺ ሰክሻይ፣ ያው ባየው በጣም ብዙ ቪዲዮ ተሰርቷል። በጣም ብዙ ነገርም ተብሏልና ማንም ሰው እውነታውን አያውቅም ከኔና ከልጁና ከልጅቷ በስተቀር እና የተፈጠረው ነገር ሰው እንዳወራው ከእውነት የራቀ ነገር ነው። የተፈጠረው ነገር ቢኖር እኔ እንደማንኛውም ሰው ያው አትላንታ ሄጄ በእንግዳ ተጋብዤ ነው ቤቱ ሄድኩት። ቤቱም ስንሄድ ነክቶ ነበር ጠዋት። የዛን ቀን ማታ ዓርብ ዕለት ማታ ላይ ያው እንደምታየው አትላንታ በጣም ክራውድድ ነበር። ለፋስ ግሬ ነበር ሄድኩት እና እኔም ብቻ አልነበርኩኝም። የሱም ጓደኞች ነበሩ። ከዚህም ከሌላ ሴት የመጣ ነበረ። ባይዛዌ ብሩክ ማለት በጣም ቤስት ፍሬንዴ ነው፣ ጓደኛዬ ነው። በጣም ከዓመት በላይ አውቀዋለሁ እና የዛን ጊዜ አዋሳት ላይ ጓደኞች አሉ እንዳልኩት፣ ከዚህም አለ እንዲሁም ደግሞ የኔን ጓደኛ አለች ከዴንቨር የመጣች ቤስት ፍሬንዴ። 6 ነበርን በአጠቃላይ ማለት ነው። እና ያው ማታ ላይ አምሽተን ምናምን አንድ ላይ ነበራችሁ? ነጋ። ሁላችንም አንድ ላይ ነበርን፣ ሁላችንም ማለት ነው። እሺ። እና ነጋ። ሲነጋ ጊዜ በአጋጣሚ ሁላችንም ስልክ ጠፍቶ ነበረ፣ ባትሪያችን ሞቶ ነበረ። አገሩ ያው እንደምታውቀው ለቫኬሽን መሄድ ነው፣ አናውቀውም መንገዱን፣ የት መሄድ እንዳለብን ግራ ስለገባን ያው ብሩክ ጓደኛችን ነው ለሁላችን ነው። በቃ ሴተኛ ጋር ትንሽ ደቂቃ ሳለፉና እኔ አደርሳችኋለሁ ቤት ብሎን ሁላችንም 6ታችንን ነው ሄድነው እዛ ቤት ማለት ነው። ጓደኛዬ ማለች ለምስክር እና እሱ ቤት በኋላ እንደው ምግብ ምናምን ይዘን ነበር ሄድነው። ምግብ በልተን ከዛ ለሁላችንም ሩም ሰጥቶን፣ ለኔም ለጓደኛዬም ለሁለቱም ጓደኞች ሩም ሰጥቶን ለተኛን በ30 ደቂቃ ውስጥ ማለቃፊዎች ነቃለችና እታች የኔ ቦርሳ ነበረ እና ስናይታ ምን ቀጥታ እንደሆነ አላውቅም። ቀጥታ ብሩክ ጋር ሄዳ የብሩክ ክፍል ሄዳ ቼክ ስታደርግ ያው ማንም የለም። ከዛ ሁሉንም ክፍል መፈለግ ጀመረች። ፋይናሊ እኔና ጓደኛ ያለንበት ክፍል ስትመጣ እኛ ለሴቶች ተኝተናል። በጣም ጮኸችብን። እኔ ደንግጬ የማውቀው ታሪክ የለም። በጣም ደንግጬ ወደ ብሩክ ክፍል እየሮጥኩ ገብቼ ብሩክ ያለውን ነገር አስረዳት፣ ምንድነው ዋስኮ ነው እኔ አልገባኝም ማለት በጣም ደንግጬ ነበር። በጣም ድንጋጤ ነበርኩኝ። በተኛበት ሰው መጥቶ እንደዛ ሲጮህብኝ ያስደነግጣል እና ደንግጬ ለብሩክ please tell her what's going on, I'm your friend ንገራት፣ ሌላ ነገር እንደሌለ እያልኩኝ ጭንቅላቴን ይዤ ነበር። በጣም አወዝን ሻክ እና እሱን እያልኩት እያለ ልጅቷ በረዘታ የተባቢሩ ማነሳ ልክ እንደሆነ አድርጋ አስታስቀምጣው ሁሉ ይታያል ቪዲዮ ላይ። እንደዛ አድርጋ ሪከርድ አድርጋ ያኑላ ነገር አደረገች። በሰዓቱ ለምን ይሄን አላረግሽም ብትለኝ ሰፊሻ በጣም ደንግጬ ነበር። እንዲህ በመሆኑ በጣም አስደንጋጭ ጊዜ ነበር ለኔ። እንደዚህ ነገር አጋጥሞኝ ደርሶብኝ አያውቅም እንደዚህ ነገር እና ደንግጬ ስለነበር ምንም ማለትም አልቻልኩኝም እና በጣም አስደንጋጭ ጊዜ ነበር ለኔ እና ይሄ ነው ሀፕን ያደረገው፣ ሌላ ምንም ነገር የለም። እስኪ ምናልባት የብዙዎች ጥያቄ የሆነው በሰዓቱ አንቺም ሆንሽ እሱ የሆነውን ነገር ለማስረዳት ቪዲዮ እየተቀረጻችሁ ስለሆነ አልሞከራችሁም እና እሱም ምን አረኩ ታዲያ ከማለት ውጪ አያብራራም። አንቺም ፊትሽን ሸፈነሽ ነው ቁጭ አልሽው። አዎ ልክ ነው። በሰዓቱ እኔ ዳንገርኩ ደንግጬ ስሩም ገብቼ ንገራት ያለውን ነገር ብሩክ ምንም ነገር እንደሌለ ንገራት፣ ጓደኛ እንደሆንኩ ንገራት ሌላው ገብቼ እያልኩትም እያለ በርበትካ ስልኳን ጥንት ሰማሁ ሪከርድ ስታደርግና ፊቴን ሸፈን ትብቃኝ ለኛ ማረጥ በሰዓቱ የመጣልኝ ሐሳብ ፊቴን መሸፈን ብቻ ነበረ። ሌላ ነገር ምን ማለት እንዳለብኝ ደንግጬ ነበር ስለነበረ ምንም ማለት አልቻልኩኝ። ፊቴን ሸፍኜ ቁጭ አልኩኝ። በቃ በሰዓቱ ምንም ሐሳብ ሊመጣልኝ አልቻለም። ምን ላድርግ የሚለውን ነገር ማለት ነው። ድንጋጤ ላይ ነበር። እጄ እግሬ እየተንቀጠቀጠ ነበር
ብሩክም ገና እንደነገርኩት ትንሽ ደክሞት ሊሆን ይችላል እንደሆነ አላውቅም። በጣም ድንጋጤ ነው ነበረ እንዴም ሊላቻለን በሰዓቱ እና ለዛ ነው ምንም እኔ በራሴ በበኩሌ ምንም ያላልኩት ምክንያት ለዛ ነው። በጣም ድንጋጤ ላይ ነበርኩኝ። በድንጋጤ ሰዓት ምን ማለት እንዳለብኝ አላወቅኩም። ግን ይሄውላ ነገር የዛኑ ቀን ፈተናዋል ከልጅቷ ጋር ማለት ነው። ሚስ አንደርስታንዲንግ ነው ይቅርታ ተባብለን በይቅርታ ፈተናው ነበረ። እዛ ቀንከታች አንደርስታንዲንግ ነው እኔና ጓደኛ እንደሆነን ይቅርታ ተባብለን ይቅርታ ብላ ፈተናው ነበር ይሄውላ ማለት ነው። ካለፈ በኋላ ነው ይሄ ቪዲዮ ማን እንዳወጣው ልጅቷ ማላወጣችው ልጅቷ ሪከርድ ያደረገችው ልጅቷ አይደለችም ያወጣው ሌላ ሰው ነው። ምክንያቱም እኛ በይቅርታ ፈተናዋል ሺ አንደርስታንድ ኤቭሪቲንግ እሱ ጓደኛ እንደሆነ ታውቃለች። ስለዚህ ሁሉ ነገር ፈተናው ነበር። ካለፈ በኋላ ነው ይሄ ሁላ ነገር የተፈጠረው እና ይሄ ሁላ ነገር የተፈጠረው በሚስ አንደርስታንዲንግ ነው። ሰው ግን ስላልገባው ምንም የሚያውቀው ታሪክ ስለሌለ ብዙ ነገር ብሏል። እስኪ ወደ እነ ብሩክ እንመለስና የሁለቱ ግንኙነት ትዳር የመሰረቱ የተጋቡ ሰዎች ናቸው? ወደኔ ስለነሱ ላይ ዲቴል አላውቅም። ብሩክ ጓደኛዬ ቢሆን ጓደኛ እንዳለው ነግሮኛል። ጓደኛ እንዳለው አውቃለሁኝ። ብሩክ ስለሚመለስ ያውቃል። እኔም እንጀት አድርጌያለሁ እንደማገባ ያውቃል። ጓደኝነታችን ጀስት ጓደኝነት ነው እንጂ በጣም ይሄ ፐርሰናል ላይፋችንን የሚያክል ከምንተዋወቅ አይደለም እና ጓደኛ እንዳለው አውቃለሁ። ይሄን ነግሮኛል። ከልፍሬንድ እንዳለው አውቃለሁ። እንደ ነገርሽኝ ከሆነ አሁን ብዙ ነበራችሁና እነሱ የምስክርነት ቃል መስጠት ይችላሉ። በሰዓቱስ ይሄ ነገር ሲፈጠር ጣልቃ ለመግባት ጥረት አላረጉም? ጓደኛ አብራኛ አጠገቤተኛችሁ ልጅ ሙሉ ምስክርነት ልትሰጥ ትችላለች። የሱን ጓደኞች አሉ አንድ ለስድስት ሆነን ተሰብስበን እንደገባ እነሱ ይናገራሉ፣ ይመሰክራሉ። ይሄ ከእውነት ያራቀ ነገር ነው። ነገር እንደምትቀዳችሁ ያውቁ ነበር እዛው አብረዋችሁ ስለነበሩ አንድ ቤት ውስጥ ወይስ ከወጣችሁ በኋላ ነው ያወቁት እነሱ? ሁሉንም ነገር ያወቁት ጓደኛዬ በርግጥ ታውቃለች። ስትመጣ ስትረብሸን ታውቃለች። ሌሎቹ ጥሩ ሙስሊም የነበሩት ልጆች ከፍታቸው ካርጋ ወንድ መሆናቸውን ሲጣል ዘርታ ሄዳለች። እኛ ጋር ስትመጣ ግን ሴቶች መሆናችን አይታ በጣም የጮኸችብን እና እኔ ደንግጬ ወደ ሱሩም ጓደኛዬን አረጋግቻት። ምክንያቱም እኔም ብላንም ጓደኛዬ የሚመጣችው አንተ ተረጋግኝ አውተከር ኦፍስ ብያት ገልዬ ብሩክ ጋር ገባሁኝ። ከዛ በኋላ ልጅቷን በሩ ዘግታ ነው ሪከርድ ማድረግ የጀመረችው። ብቻውን ብሩክ ተኝቶ ነበር ማለት ነው? ብሩክ ብቻውን ነበር የተኛው። መጀመሪያም ከፍታቸው ያደረገችው ነገር ነው። ብሩክ ብቻውን የተኛው ለምንድን ነው ለማስረዳት ጥረት ያላደረገው? ማለት በቃ ምን አረኩኝ ብሎ ነው ዝም የሚለውና ጥረት አላረገም ለማስረዳት። ያ የሆነበት ምክንያት ምንድን ነው አልገባኝም። እኔ ስለሱ መናገር አችልም። ለምን አላስረዳህም የሚለውን ነገር በዛ ሰዓት ስለራሴ ነበር ስለራሴ ድንጋጤ ነበር። እሱ ተኝቶ ነበር ማለት ነው። እሱ ነገር ንገራት ያልኩት ነበር። አሁን ንገራት ብሩክ ንገራት ያለውን ነገር ያልኩት ነበር። አዎ ከገባን ገና በ30 ደቂቃ ውስጥ ነው ይሄን ነገር ሀብትን ያደረገው። ስለዚህ ከተኛበት ነው እሱ የተቀሰቀሰው ነው የምትይኝ? እንደሆነ አላውቅም። ደንግጦም ይሆናል እና ድንጋጤ ለስቶን አንዳንዴ ዝም ስላለ ላይ በዛ ላይ እንቅልፍ አልተኛንም። ገና መግባታችን ነው። በተለይ ገብተን ገና ጋደም ከማለታችን ነው። በ30 ደቂቃ ውስጥ የመጣችው ልጅቷ 8 AM ነበረ ጠዋት 8 AM ላይ። ስለዚህ አሁን እያልሽኝ ያለው እሱም በእንቅልፍ ልብ ስለሆነ ማስረዳት አልቻለም ገና ነገሮችን እስኪያገናዝብ። እኔም ደንግጬ ስለገባሁ ነው። ጡት መያዣና ፓንቱን ከባኞ ቤት አውጥታ አስቀምጣ ነው ቪዲዮ ቀረጻውን የጀመረችው ነው እያልሽኝ ያለሽው? አዎ ባዚል እኔ ልብሴን ቲሸርቴን ቀሚሴን እና አውልቄ ባዝሮ ማስቀምጬ ብሩክ የራሱን ልብስ ለሁላችንም ለኔ ብቻም አይደለም ለሁላችንም ለጓደኛዬ ለሁላችንም ሰጥቶን ልብሴን እንዳስቀምጬ ነበር የተኛሁት ማለት ነው። እስካሁን ብላ እውነት እንዲመስል አድርጋ ልብሴን አምጣ አልጋው ላይ ቁጭ አድርጋ ከጎን አልጋውን ገልጣ የተተኛበት አስመስላ ሪከርድ አደረገች። ይሄውና ሆን ብሎ የተደረገ ነገር ነው እንጂ እኔ እዛ አልጋ ላይ ስትገባ እኮ ታገኘኝ ነበር አይደል? እንደ አልጋው ላይ ተኝቼ ታገኘኝ ነበር። እንደገባች መቅረጽ ብትጀምር ኖሮ አጠገቡ እንደተኛሽ የመያዝ ዕድል ይኖርሻል ብዬ አሁን አሰብኩኝ። እንደገባችም ቦርሳ አይታ ስትገባ እንደገባችም የባሏ ትልቅ መኝታ ቤት አለ፣ ማስተር ቤድሩም አለ። እንደገባችም መኝታ ቤት ተከፈተች። እንደገባችም አላገኘችም። አታሚ ነው ሌላ ቤድሩም ስትሄድ ያገኘችኝ። የብሩክ ሩም ፊት ለፊት ነበር የተኛነው እና ጓደኛዬ።
ስለ ብሩካን ስለዚህ በሳይድ ነበርኩኝ ሄጄ ቆምኩት በሱ በተኛበት ሳይድ ነው ቆሜ ብሩክን ጋር አስዋክቶኝ በጣም የደነገጥኩት ተሻለኝ በዛ ነገር ገጥሞኝ ስለማለት በጣም አችልም ድንጋጤ ምን እንደገና ፐርሰናሊቲ ስለሌለኝ ሰውን ጦስ ብሎ መናገር ፐርሰናሊቲ የለኝም አልችልበትም በቃ ደንግጬ ነው ዝም ያልኩት ለምንድን ነው ይሄን እርቁ ሲወርድ አልተነጋገራችሁም ይሄን ያረጋችበትን ታቂያለሽ ለምን ፓንቴና ጦት መያዣና መተሽ እዛ ጋር ታስቀምጫለሽ እንዲህ አይነት ወንጀል ለምን ትሰሪያለሽ ብለሽ አልጠየቅሻትም በሰዓቱ እኔ ማለት እኔ ቀጥታ መጣሁ ወደዚህ በጣም ደንግጬ ነበርና ቀጥታ ወደ ፊት ተመለስኩና በስልክ ነበር ያወራነው እሷ በጣም ተናዳ ነበር በቃ ሌላ ነገር ያለበት እና ለምን ይሄን ነገር እንዳደረገች አላውቅም የራሷ ነገር ሊኖራት ይችላል ይሆናል ግን በሰዓቱ ምንድነው እኔ ራሴን ፕሌይ ማድረግ ነበር የምፈልገው በዛ ሰዓት በቃ እኔ ምንም እንዳልሆነ ምንም ከብሩክ ጋር እንደሌለኝ ምንም ነገር አይታለች ግን ምንም ነገር ኖሮኝ አይደለም እዛ ቤት የመጣሁት አውቃለሁ ጓደኛም እንዳለው እና ሆን ብለንም አይደለም እዛ ቤት የመጣነው ሲመጣ እንደነገርኩ ምን ሄደበት ስላጣን ስልካችን ስለማታ ጊዜና ሳልፍ ስለመጣው ነው የመጣነው ጠዋት ነው ለሊቱም ምሽት ላይ ማለት ነው ጠዋት ላይ ነው እዛ ቤት ጋር የገባነው ማለት ነው እና በሰዓቱ ለሰው የነበርኩት ወንና ምንም ነገር የለም እና ጥሩ ጓደኛ ማለች ነው እንዳየሽ ነው ስለዚህ አስወድቻለሁ እሷን ለምን ብሎ እንዳደረገች ነገር አላቃትም ልጅቷን ስለዚህ ልጅቷን አላወራኋትም ግን በቃ ሊቀሳ ተባባልን ሽማግሌ ነበር ጓደኛቸው ኮንፈረንስ ኮል አድርገን ያወራነው ሊቀሳ ተባባልን እንደዛ ነው ሌላ ዲቴል አላወራንም ይሄ ቪዲዮ መውጣቱ በህይወቴ ውስጥ ምን አመጣት ያለሽ ይሄ ቪዲዮ ከወጣ በኋላ ምን አይነት ነገሮችን አስተናግድሽ ቲጂ በርግጥ በጣም ማለት በጣም ያላሰብኩት ነገር ነው በጣም አስደንጋጭ ነገር ነው ግን እግዚአብሔርና እኔ ነኝ እውነቱን የምናውቀው እና እንደውም በጣም የበለጠ ጠንካራ ሰው ነው ያደረገኝ እንደቀነከር ነው ያደረገኝ እና ሰው ሳያቅ በጣም ብዙ ነገር ይላል ያለማወቅ ማለት ይሄ ስህተት ነው በጣም ባደርግም እንኳን እህት ወንድሞቼ እኔን መምከር መገዛት ሲገባቸው እንደዚህ ማድረግ ላይ የሌለ ነገር ታሪክ ፈጥሮ ማውራት በጣም ነውር ነው የሰው ልጅ ባለማወቅ ህይወት ላይ ብዙ ነገር ያደርጋል አውቀንም ማንም ሰው ስህተት ያጠፋል ግን ያለ ስህተቱ ደግሞ ሰው ሲኮነ ጥሩ አይደለም እንደዛ ተሞራጭ ብዙ ነገር ይባላል ማለት እንደኔ ጠንካራ ያልሆኑ ሰዎች ሊኖሩ ይችላሉ እኔ በተፈጥሮ ጠንካራ ልጅ ነኝ የበለጠም ያጠነከሩ እንደምጠንካሪ ፈርተውኛ ለማቆም ደግሞ የበለጠ ጠንካራ የበለጠ ጠንካራ አድርገውኛል ህይወቴ ውስጥ ይሄን ያመጣው ምናልባት ቀለበት ማሰረሽን በቅርቡ ሰምቼ ነበር ይሄ ቪዲዮ መውጣቱ በግል ህይወትሽ ላይ የሚያመጣብሽ ችግር አለ ከፍቅረኛሽ ጋር ያለውን ነገር በሰላም ፈተሽዋል ቲጂ ቀለበት አድርጌያለሁ ታናለኝ ማገባለሁና ይሄ ነገር ቃፋንታ ከመሄድ ሰዓት ጀምሮ ይሄ ነገር ሀክም ያደርግ ያውቃል እንዴ ያውቃል እንዲያውቃል እንግዲያዋለሁ ታሪኩን ያውቃል ማለት ይሄ እውነታውን የሚነገርኩት ሄድም ጀምሮ ያለውን ነገር ያውቃል ይሄድኩኝ ነው እዛ ነው ሁሉም ነገር የነገርኩት ነበር አንተ ስልክ ከሚጣፋታቸው ማለት ነው ከማን ጋር እንደነበርኩኝ ያውቃል ጓደኛዬ ነው ብሩክ የሚባል ጓደኛዬ ከነሱ ጋር ነኝ የሚለው ነገር ነግሬዋለሁ እና ስለሚያውቅ ምንም አዲስ ነገር አልተፈጠረበትም እና ሰፊ በቃ ምናምን ተባብለን ያለፍ ነው አንዳንድ ያጋጠማል ተባብለን ያለፍ ነው እሱም በጣም ጠንካራ ሰው ነው እኔን የማጠንክረው ሰፊ አይዞሽ አንቺ አትደንግጪ ተባብለን ነው ነገሩን የፈታነው ከሱ ጋር በርግጥ ቤተሰብ ቢሰማ ምናምን ሌላ ነገር ሊመስላቸው ይችል ይሆናል እውነታውን እስከሚያውቁ ያንቺስ ቤተሰቦች እዚህ እንዳሉ አውቃለሁና ይሄ ቪዲዮ ምንም እንኳን ያው በቪፒኤን ቢገባም ፌስቡክ ላይ ብዙ መነጋገሪያ ሆኗልና እነሱንስ የማረጋጋት ስራ መስራቱ አልከበደሽም? አዎ እንዳልኩ ቤተሰቦቼም ያው እህቴ ትደውልልኝ ነበር ኤቭሪዴይ ባያለሁኝ ነግሬያታለሁኝ ከመጣሁም በኋላ ይሄ ነገር እንደተፈጠረ ነግሬያታለሁ ታውቃለች ማለት ነው ምንም አልደበቀም ከሷ ሁሉንም ነገር ስለምታውቅ አልደነገጠችም ይሄ ነገር ሲመጣ ኦሬዲ ታውቅ ነበር ነግሬያታለሁ ይሄ ነገር ሲፈጠር ይሄም ደግሞ የተፈጠረው ቪዲዮም የተለቀቀው ከሳምንት በኋላ ነው ሳምንት በቃ ነገሩ ተረስቷል እሷም ተረጋግታለች ብለን ሁሉ ነገር ከረሳ ነው በኋላ ነው ይሄ ነገር ሀክን ያደረገው ስለዚህ ይሄ ነገር እህቴም ታውቃለች ፊያንሴም ያውቃል እነሱም ሁለቱም ስለሚደዋወሉ ይሄ ነገር ስለሚያውቁት ምንም ትላላሉም ደንግጠዋል እንደዚህ ሲራባ ምን ሲል እውነታውን ስለሚያውቁ ብዙም አዲስ ነገር አልሆነባቸውም የሚያውቁት ታሪክ ነበር እና ለእሷም ለቤተሰቦቿ አስረድታቸዋለች ለሁሉ እና ሰላም ናቸው እነሱ እንደውም አይዞሽ የሚሉኝ እኔን አይዞሽ አንቺን እንዳትደነግጪ ብዙ ነገር ይላል ያሉኝ ነው የሚያጽናኑኝ ያሉት እንጂ እነሱ በጣም ጠንክረው ነው ያሉት ያውቃሉ አይዞሽ
ምናልባት አሁን ስምሽ ከተጎዳና የማይሆኑ ነገሮች ውስጥ ከተገባ ይህን ጉዳይ ወደ ክስ የመውሰድ ሀሳብ አለሽ ወይንስ እዚሁ ላይ እንዲቆም ነው ፍላጎትሽ? እኔ በአሁኑ ሰዓት ተሻይኔ እውነቱ ብቻ እንዲወጣ ነው የምፈልገው። ሌላ ኔክስት ምንም እያሰብኩኝ አይደለም። በቃ ሰው እውነቱን ይወቅኝ። በቃ እውነታው ነው ይታወቅ። ይሄ ነው እውነታው። ምንም የተፈጠረ ነገር በሌለበት ሰዓት እንዴት እንደተፈጠረ እኔ እዛ ቤት እንዴት ልሄድ እንዴት እንደቻልኩኝ ብቻዬንም እንዳልሄድኩኝ ጓደኞቹ እንዳሉ የኔ ጓደኛ እንዳለች በቃ ይሄን ነገር ማንም ሰው አያውቅም። እውነታው እኔ ጋር ነው፣ እኔ ጋር ብቻ ነው ያለው እና ጓደኞቼ የነበሩት ጓደኞቼ ናቸው ይሄን ነገር የሚያውቁት እና ይሄን እውነታ እንዲወጣ ብቻ ነው የምፈልገው አዲስ ፖይንት በቃ እና ለዛሬ የምፈልገው ይሄ ነገር ክሊር ይደረግ። ሰው እውነቱን ይወቅልኝ። በቃ ሰው ትምህርት ነው ለሌላ ጊዜ። ያለ እውነታ ያለ እውነት ብዙ ነገር መባል የለበት እና ይሄን ብቻ ነው ለዛሬ የምፈልገው። ኔክስት ስቴፕ ምን እንደማደርግ ገና አላሰብኩኝም። በእርግጥ ስሜ ቀስቷል፣ በጣም ሞራሌ ተጎድቷል። ግን አይዶን ነው ቀጣይ ምን ማድረግ እንዳለብኝ አላውቅም። እስቲ እንግዲህ ጉዳዩ በጣም አነጋጋሪ ስለነበረ ነው ትዕግስት የደወልኩልሽ። በዚህ ጉዳይ ላይ እንግዲህ መስቀሉ አብሮሽ ቢሰራው በካሜራ በትወናም እሱ ነው ሲባል ነበር። አሁን ደግሞ እሱ አለመሆኑን ማጣርቻለሁ። ልክ ነው። ሌላው ደግሞ ብዙ ተብሏል እሱ። አዎ ብዙ መላምቶች ነበሩ። ሌላው ምናልባት ጓደኞችሽስ ከዚህ ጋር በተገናኘ ራሳቸውን አውጥተው የነበረው ምሽት በመናገር የጠፋው ስምሽን ለማቃናት ጥረት እያደረጉ ነው? አዎ የጓደኞቼ ስለ ጓደኞቼ እሱ ጓደኞች ናቸው እንጂ ወንዶቹ የኔ አንድ ሴት ጓደኛዬ ነበረች፣ ቤስት ፍሬንዴ ናት፣ የልጅነት ጓደኛዬ ናት። እሷ ነበረች አብራኝ ነበረች። እሷ ሙሉ በሙሉ ይሄን ነገር በጣም ማለት በጣም አናገሩት ነበር የሆነውን ነገር ስለምታውቅ ማለት ነው። ግን ኦኬ በቃ ካልተናገርኩ ወጥቼ ነበር። ኦኬ አትቸኩኝ፣ እኔ በማረገው ነገር እውነታውን በማወጣው ሰዓት አወጣለሁኝ። ከወጣ በኋላ ኦኬ የምናደርገው ነገር እናደርጋለን። ግን ኦኬ ታዩ በቃ እንረጋጋና ሰው ያለውን የሚበል እኛ በራሳችን ሰዓት እውነታውን አወጣዋለሁኝ እያት ነው እንጂ በጣም ተናዳ በቃ በጣም ነበር የተናደደችው። እንዴት እንዲህ ይሆናል ባላደረግሽው ነገር ባልተፈጠረ ነገር እውነታውን እያወቅን ለምንድን ነው ዝም የምንለው ስለኝ ነበረ እና እሷም ለመመስከር 100% መሰክራለች። ያለውን ነገር አጠገቤ ነበረች፣ በሆል ናይት አጠገቤ ነበረች የሁላ ድርጊት ሲፈጸም ድረስ ማለት ነው። ቲጂ ያንቺን ወገን ሰምተናል። በመቀጠል ደግሞ እንግዲህ አብሮ ከዚህ ቪዲዮ ጋር ስሙ የተነሳውን ብሩክን ደግሞ እናፈላልገውና የሱን ምላሽ እንሰማለን። በሂደት እንግዲህ አብሮሽ የነበሩትም ሰዎች የበለጠ እውነታውን እንዲናገሩ እድል ለማመቻቸት እንሞክራለን። የብሩክ ፍቅረኛ ወይም ደግሞ ባለቤት ቪዲዮውን የቀረጸችውንም ሴት ብናገኝ አንጠላም። ምክንያቱም እውነት ተደብቆ መቅረት የለበትም። እውነት ነፃ ያወጣል። ባልሰራሽው ስራ መወቀስ የለብሽም። የሰራሽው ስራ ካለ ደግሞ ፊት ለፊት ወጥቶ ይቅርታ ያስፈልግ ነበር። ስለዚህ እውነታው ይሄ ከሆነ እውነታውን ደግሞ ሰው ማወቅ አለበት። እስካሁን የተባሉ ብዙ መላምቶች አሉ። ምናልባት ወደ ሚዲያ መተሽ ባለመናገር ሊሆን ይችላል። ለማንኛውም እኛ የምንለው መጠንከር አለብሽ። የራስሽን እውነታ እንድትገልጪ ነው እድል ያመቻቸ ነው። አይዞሽ፣ እግዚአብሔር ከሁላችን ጋር ይሁን ብለናል ቲጂ። እሺ ተክሻ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ይሄን ተተህ ስላደረክልኝ እውነታው እንዲወጣው ስለተባበርክልኝ በጣም ነው የማመሰግነው። እግዚአብሔር ባርክ።